በሃቫና የተጋለጠው እንግዳ ጥቃት። በጥላ ስር ሆነው ዓለምን በሚያናውጡትና እጅግ ዘመናዊ መዋቅር እንዳላቸው በሚነገርላቸው የሲአይኤ ሰላዮች እና ዲፕሎማቶች ላይ በድንገት ያልታወቀ ጥቃት ተሰነዘረ። ያለምንም ጥይት፣ ያለምንም ደምና ያለምንም የጦር መሳሪያ የሰላዮቹ አእምሮ ሙሉ በሙሉ የሚያናውጥና ከአቅም ውጭ የሚያደርግ አንድ የማይታይ ጠላት ተከሰተ። ታላላቅ የዓለም የደህንነት ተቋማትን ግራ የሚያጋባውና እስካሁን መልስ ያልተገኘለት ይህ ሚስጥራዊ ወጥመድ ምንድን ነው? ዛሬ በወንጀል ፈለግ የ21ኛውን ክፍለ ዘመን ትልቁን የስለላ ዓለም እንቆቅልሽ የሃቫና ሲንድሮምን ታሪክ በጥልቀት እንመረምራለን። የመጀመሪያው ሰለባና አስፈሪው ምልክት። ታሪኩ የሚጀምረው በ2016 ዓ.ም በኩባ ዋና ከተማ ሃቫና በሚገኘው የአሜሪካን ኤምባሲ ውስጥ ነው። በኤምባሲው ውስጥ የሚሰሩ ሰላዮች፣ የደህንነት መኮንኖችና ዲፕሎማቶች በድንገት በቤታቸው በቢሮአቸው ውስጥ እያሉ አንድ እንግዳ ነገር ማስተናገድ ጀመሩ። በጆሮአቸው ውስጥ የሚወጋና ከፍተኛ የሆነ የመጮህ ድምፅ ይሰማቸዋል። ድምፁ በጣም የሚረብሽና ከአንድ አቅጣጫ ብቻ የሚመጣ ይመስል ነበር። ይህ ድምፅ በተሰማቸው ማግስት መኮንኖቹ ላይ ከባድ ማዞር፣ ሚዛን ማጣት፣ ከፍተኛ ራስ ምታትና የማስታወስ ችሎታ ማጣት መታየት ጀመረ። መጀመሪያ ላይ ጉዳዩ በጥቂት ሰዎች ላይ የተከሰተ ተራ ህመም ይመስል ነበር። ነገር ግን ቁጥሩ እየጨመረ መጥቶ ከ10 በላይ የደህንነት አባላት በተመሳሳይ ህመም ሲወድቁ የሲአይኤ ዋና መስሪያ ቤት በከፍተኛ ድንጋጤ ውስጥ ወደቀ። የጥቃቱ መስፋፋትና የሳይንቲስቶች ግራ መጋባት። ከኩባ እስከ ዋሽንግተን ዲሲ። ይህ እንግዳ ጥቃት ሃቫና ሲንድሮም ተብሎ ተሰየመ። ነገር ግን ክስተቱ በኩባ ብቻ አላበቃም። በሚቀጥሉት ዓመታት በተመሳሳይ ሁኔታ በሩሲያ ሞስኮ፣ ቻይና፣ በኦስትሪያ እና አልፎ ተርፎም በአሜሪካን የስልጣን ማዕከል በዋሽንግተን ዲሲ በነጭ ማሊያ አቅራቢያ ባሉ የሲአይኤ ሰላዮች ላይ ሳይቀር በተመሳሳይ ሁኔታ ተከሰተ። ጥቃቱ የተፈጸመባቸው ሰዎች የአእምሮ ምርመራ ሲደረግላቸው ልክ በከባድ መኪና ጭንቅላታቸው ላይ ጉዳት እንደደረሰባቸው ሰዎች አይነት የአንጎል ሴሎች መጎዳት ወይም ብሬን ቲሹ ዳሜጅ ታየባቸው። ይህ ማለት ጥቃቱ እውን ነው። ሰላዮቹ በማይታይ መሳሪያ እየተመቱ ነበር። የአሜሪካ የደህንነት ተቋማትና ምርጥ ሳይንቲስቶች ለዓመታት ከፍተኛ ምርመራ ቢያደርጉም ጥቃቱ በተጨባጭ በምን አይነት ቴክኖሎጂ እንደተፈጸመ ፍንጭ ማግኘት አልቻሉም። የሴራ ንድፈ ሐሳቦች። ታዲያ ከዚህ ጥቃት ጀርባ ማን አለ? ትልቁ የጥርጣሬ ፍንጭ የሚያመለክተው የማይክሮዌቭ ወይም የራዲዮ ሞገድ መሳሪያዎችን ዳይሬክትድ ኢነርጂ ዌፐንስ ነው። የደህንነት ተመራማሪዎች እንደሚሉት የሩሲያ ወይም የቻይና የደህንነት ተቋማት በሚስጥር ያነገቡትን በሰው አካል ላይ ጉዳት የሚያደርስ ሞገድ በሩቅ ሆነው በሰላዮቹ ላይ እየለቀቁባቸው ነው ይላሉ። ይሁን እንጂ የሩሲያ መንግስት የተሰነዘረበትን ክስ ሙሉ በሙሉ ያስተባበለ ሲሆን የአሜሪካ የስለላ ድርጅቶችም ጥቃቱን በቀጥታ ከአንድ ሀገር ጋር ለማገናኘት የሚያስችል ጠንካራ የቁስ ማስረጃ ወይም ፊዚካል ኤቪደንስ ማግኘት አልቻሉም። መሳሪያው የት ነው ያለው? እንዴትስ ነው ያለምንም ምልክት ድንበር አቋርጦ የሲአይኤ መኮንኖችን ብቻ መምታት የቻለው? ይህ እስካሁን ድረስ ምንም አይነት መፍትሄ አልተገኘለትም። የሃቫና ሲንድሮም ጉዳይ የሚያሳየው አንድ እውነት አለ። የዓለማችን የስለላ ጦርነት ከጠመንጃና ከባህላዊ የስለላ ዘዴዎች ወጥቶ ወደማይታዩ የሞገድና የአእምሮ ማጥቂያ ቴክኖሎጂዎች መሸጋገሩ ነው። ይህ አደገኛ ወጥመድ ዛሬም ድረስ በሚስጥርነቱ ቀጥሏል። እናንተ ምን ታስባላችሁ? ይህ ጥቃት በእውነት የሩሲያና የቻይና ሚስጥራዊ የመሳሪያ ውጤት ነው ወይስ ሌላ ያልተፈታ እንቆቅልሽ? ሐሳባችሁን በኮሜንት መስጫው ላይ አጋሩኝ። ቪዲዮውን የወደዳችሁት ከሆነ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቀጣይ በሌላ አስገራሚ ታሪክ እስከምንገናኝ ሰላም ቆዩልኝ።